ሰላም ጤና ይስጥልን ውድ አብራሪ ሚዲያ ቤተሰቦች እንደምን ሰነበታችሁ? ዛሬ ደግሞ በተለየ ሁኔታ ስለ አካባቢና በእድገታችን ላይ ስለሚኖረው ተጽዕኖ ለማየት እንሞክራለን። እንግዲህ በዚህ ቪዲዮ 3 ቁም ነገሮችን ይዤላችሁ መጥቻለሁ። ስለ አካባቢ ምንነትና በውስጡ ስለሚይዛቸው ነገሮች በመጀመሪያው ክፍል እናያለን። ቀጥለን የአካባቢ ተጽዕኖዎች በህይወታችን ላይ ምን አይነት አንድምታ ይኖራቸዋል ወይም ምን አይነት ውጤት ሊያስከትሉ ይችላሉ የሚለውን እናይና በመጨረሻም የአካባቢ ተጽዕኖዎችን ወይም በዙሪያችን ያሉ ጉዳዮች በህይወታችንና በአጠቃላይ ማንነታችን ላይ የሚኖራቸውን ተጽዕኖ እንዴት ማኔጅ ማድረግ እንችላለን፣ እንዴት መፍትሄ ልንሰጠው እንችላለን የሚለውን አጠር አድርገን ለማየት እንሞክራለን። በመሰረቱ ብዙ ሰዎች የሚከስሩት ከአዋዋላቸው ስህተት የተነሳ ነው። ይህም ማለት ምንድነው? አካባቢያችንን መምረጥ በህይወታችን ላይ የሚኖረው ተጽዕኖ ቀላል አይደለም ማለት ነው። እንግዲህ አካባቢ ስንል ለመሆኑ ምን ማለታችን ነው የሚለውን ነገር በቅድሚያ ለማየት ያክል አካባቢ ስንል በዙሪያችን ካሉ ተፈጥሯዊ ጉዳዮች ማለትም ከምንበላው ምግብ፣ ከምንጠጣው ውሃ፣ ከምንስበው አየር ጀምሮ እንዲሁም ደግሞ በቀን ተቀን እንቅስቃሴያችን በአካላዊ ሁኔታ የምንውልበትን አካባቢ ቤታችንን፣ መስሪያ ቤታችንንና ከሰዎች ጋር ኢንተራክት የምናደርግበትን ሁኔታ የሚያጠቃልል አጠቃላይ ይዘት ነው። በአሁኑ ሰዓት ደግሞ ሌላ ሶሻል ሚዲያ የሚባል ከየትኛውም የዓለም ክፍል ጋር የሚያገናኘን የአካባቢ መስኮት ተከፍቷል። ይህ አካባቢ መስኮት በአካል ሳንገናኝ በምንም አይነት ፊዚካል የሆነ ኮንታክት ሳይኖረን ከተለያዩ ማህበረሰብ ክፍሎች፣ ከተለያዩ ቡድኖች እና ከተለያዩ ባህሎች እንዲሁም ማህበራዊ መስተጋብሮች ጋር ግንኙነት የምንፈጥርበት የአካባቢ አይነት ነው ብሎ መውሰድ ይቻላል። እንግዲህ እነዚህ ሁሉ የአካባቢ ክፍሎች በህይወታችን ላይ የሚኖራቸው ተጽዕኖ እንደ አካባቢው ሁኔታ ይለያያል። ይህ ማለት አዎንታዊ የሆነ አካባቢን ስንፈጥር ወይም ደግሞ ፖዚቲቭ ኤንቫይሮንመንት የምንለውን ስንፈጥር በህይወታችን ላይ መልካም የሚባል ተጽዕኖ ያሳድራል፣ እንዲሁም ደግሞ ለእድገታችን አዎንታዊ የሆነ አበርክቶ ይኖረዋል ማለት ነው። ነገር ግን በተቃራኒው አሉታዊ አካባቢን የምንፈጥርና እዛ ቦታ ላይ የምናዘወትር ከሆነ በህይወታችን መጥፎ የሚባሉ ልምምዶችን ከመፍጠር ጀምሮ የእድገት አቅማችንን ይቀንሳል፣ ያለንን የመፈጸም ብቃትም ያወርዳል ማለት ነው። ስለዚህ ይህ የሰው ልጅ ጥንቃቄ ሊያደርግ የሚገባው አውቆም ሆነ ሳያውቅ ግንኙነት በሚያደርግባቸው የአካባቢ ተጽዕኖዎች ስር እንዳይወድቅና በአሉታዊ መልኩ ማንነቱ እንዳይጎዳ፣ እንዳይሸረሸር ጥንቃቄ ማድረጉ ላይ ነው። ቀጥለን እንግዲህ የምናየው የአካባቢ ተጽዕኖ በህይወታችን ላይ ምን አይነት ውጤት ሊያመጣ ይችላል የሚለውን ነው። እስከዛው ድረስ ለአብራሪ ሚዲያ አዲስ የሆናችሁ አብራሪ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑና በተከታታይ በግለሰብ ስብዕና ወይም ደግሞ ፐርሰናል ዲቨሎፕመንት ላይ የምንለቃቸውን ጠቃሚ ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክት መጫንን አትርሱ። በቪዲዮ ላይ የሚኖራችሁን አስተያየት ደግሞ በኮሜንት መስጫው ላይ አሳውቁን። መልካም፣ እንግዲህ አካባቢ ስንል ከላይ ለማየት እንደሞከርነው በርካታ ጉዳዮችን የሚያጠቃልል ነው። በተፈጥሮም በሰው ሰራሽ መልኩ የሚኖረንን መስተጋብር ጨምሮ የሚይዝ ማለት ነው። ይህንን እንግዲህ በህይወታችን ላይ የሚኖረውን ተጽዕኖ እንዴት ልናየው እንችላለን ብለን በሁለት መልኩ ማየት እንችላለን። የመጀመሪያው እንግዲህ በግል ስብዕናችን እድገትና በህይወታችን በሚኖረን ስኬት ላይ ተጽዕኖአቸው ምን ይመስላል የሚለውን ነው። እንግዲህ አካባቢያችን በመሰረቱ የመጀመሪያው የሚያመጣብን ጉዳይ ምንድነው? የባህሪ ልምምድን ነው። ይሄ የባህሪ ልምምድ እንግዲህ አንድም ፖዚቲቭ የሆነ አመል ወይም ባህሪ እንድናዳብር፣ ሁለተኛ ደግሞ ወይ ኔጌቲቭ የሆነ ባህሪ እንድናዳብር ያደርገናል። ሱሰኞች ወደው አይደለም ሱሰኛ የሚሆኑት፣ በአካባቢ ተጽዕኖ ስር ስለሚወድቁ ነው። ከጎናቸው የሚያጨሱ፣ የሚቅሙ፣ የሚጠጡ ሌላም ሱስ የሚያስይዙ ጉዳዮችን የሚፈጽሙ ጓደኞች ካሏቸው ከነሱ ጋር አዋዋላቸው ሲሆን በእነሱ ተጽዕኖ ስር ይወድቁና ያ ኤንቫይሮንመንታል ኢፌክት ይፈጠራል ማለት ነው። እነዛ ልጆች ቀስ በቀስ ዛሬ እችን ሲቅመስ ሲባሉ፣ ዛሬ እችን ሞክር ሲባሉ ቀስ በቀስ በዛ በሱሱ ውስጥ ይወድቃሉ። ይሄ እንግዲህ ምንድነው? የተለየ ባህሪን እንድናዳብር አካባቢ ያስገድደናል ማለት ነው። ለምሳሌ ንጹህ ውሃ የማይገኝበት አካባቢ ብንሄድ እና የተበከለ ውሃ የምንጠጣ ከሆነ በጤንነታችን ላይ የሚያሳድረው ተጽዕኖ ይኖራል። እንግዲህ ይሄ በግል ስብዕናችንም ላይ ተመሳሳይ ነው ማለት ነው። ምክንያቱም አካባቢያችን የተበከለ ከሆነ
እኛ ለዛ አካባቢ የምንሰጠውን ሪስፖንስ መምረጥ መቻል አለብን ማለት ነው። ያ ካልሆነ የአካባቢ ተጽዕኖ በህይወታችን ላይ በግል ስብዕናችን ላይ የተለየ ባህሪ እንድናዳብር የተለየ ኤክስፔሪየንስ እንዲኖረን ተጽዕኖውን ያሳድራል፣ ፖዚቲቭሊ ኦር ኔጋቲቭሊ ማለት ነው። ሌላኛው እንግዲህ ምርትና ምርታማነትን እንዲሁም ፈጠራን አፌክት ያደርጋል። ይህም ስንል አንድም ኔጌቲቭሊ የምርት እና የፈጠራ ብቃታችንን ሊቀንስ ይችላል፣ ወይም ደግሞ ፖዚቲቭሊ ደግሞ ኢንቫይሮንመንታችን ወይም አካባቢያችን ለበጎ ዓላማ እና ንጹህ ከሆነ ምንጭ የተቀዳ አካባቢ ከፈጠርን ደግሞ ምርታማነታችንም ይጨምራል፣ የፈጠራ ብቃታችንም ይጨምራል። ስለዚህ አካባቢ የሚኖረው ተጽዕኖ እስከዚህ ይደርሳል ማለት ነው። አንድ ግለሰብ ምቹ በሆነ ኢንቫይሮንመንት ውስጥ ሆኖ ሲሰራና ጭቅጭቅ ያለበት ለስራ የማይመች ነፃነት የሌለው የተፋፈገ ቦታ ሆኖ ሲሰራ በቀን የሚያመርተው የፈጠራ ወይም የሚያመርተው የምርት መጠን የተለያየ መጠን ነው የሚኖረው ማለት ነው። ምክንያቱም አካባቢ ከሚያሳድርበት ተጽዕኖ የተነሳ። ሌላኛው እንግዲህ ከዚሁ ከግል ስብዕና እድገትና ከስኬት ጋር በተያያዘ ዓላማና ግብን ይነካል። አካባቢ ዓላማና ግብን ይነካል። ለምሳሌ መማር የሚወዱ ሰዎች ትምህርትን የሚጠላ ኢንቫይሮንመንት ወይም ትምህርትን የሚጠላ ማህበረሰብ ውስጥ ሲሆኑ የመማር ፍላጎታቸው ይወርዳል። ስለዚህ ለመማር የነበራቸው ጉጉትና ዓላማ ይደናቀፋል ማለት ነው። ይሄ ኔጌቲቭ ኢፌክቱ ነው። በተመሳሳይ ደግሞ ለምሳሌ መማር የሚወደድበት አካባቢ፣ ሁሉም ሰው ለእድገትና ለለውጥ የሚተጋበት አካባቢ የሚኖር ሌላ ሰው ደግሞ የመማር ፍላጎት ባይኖረው የመስራት ፍላጎቱ የወረደ ቢሆን እንኳን ቀስ በቀስ በዛ በአካባቢው በሚደርስበት ተጽዕኖ ይህንን የመማርም ሆነ የማደግ ፍላጎት እንደገና ከፍ እያደረገ እያዳበረው ይመጣል ማለት ነው። ስለዚህ በግል ስብዕናና ከስኬት ጋር በተያያዘ አካባቢ እነዚህን ተጽዕኖዎች ሊያደርስ ይችላል ማለት ነው። ሌላ ሁለተኛው እንግዲህ ከአካባቢ ተጽዕኖ ምንድነው? በአካላዊና ስነ አእምሮአዊ ጤንነት ላይ ነው ወይም ደህንነት ላይ። እንግዲህ ብዙ ጊዜ የኢንቫይሮንመንት ተጽዕኖ በአካላችንም በአእምሯችንም የሚከሰት የሚታይ ይሆናል ማለት ነው። ለምሳሌ ምንድነው? ለህይወት መቀጠልና ለጤንነት ግብአት ይሆናል አካባቢ። ቅድም ስናገር እንደነበረው የተበከለ ውሃ ባለበት አካባቢ ንጹህ ውሃ ማናገኝ ከሆነ የጤንነት ሁኔታችን አስጊ ሁኔታ ላይ ነው የሚወድቀው። ንጹህ አየር በሌለበት አካባቢ የምንሆን ከሆነ ከዚህ ከመተንፈሻ አካላት ጋር ለተያያዘ በሽታ እንጋለጣለን። ስለዚህ የመጀመሪያው ለህይወት መቀጠልና ለጤንነት ወይም ለደህንነት ግብአት ይሆናል አካባቢ። በተመሳሳይ ለምሳሌ እስኪ አንድ ሩም ውስጥ ሆናችሁ ብዙ ሰው የሚያጨስ ቢሆን እዛ ሩም ውስጥ ምንድነው የምትሆኑት? እናንተ ለምሳሌ ማጨስ ልምድ ባይኖራችሁ ትታፈናላችሁ። የመጀመሪያው ለህይወት ደህንነት አካባቢ ተጽዕኖ ይኖረዋል ነው። ሁለተኛው ነገር እንግዲህ ከዚሁ ከአካላዊና ስነ አእምሮአዊ ደህንነት ጋር በተያያዘ አካላዊና ስነ ልቦናዊ ደህንነትን ላይ ተጽዕኖ ይኖረዋል። ይህም ማለት ለምሳሌ ተደባዳቢዎች በሚበዙበት ኢንቫይሮንመንት የምትኖሩ ከሆነ ምሽት 1 ሰዓት ላይ ተፈንክታችሁ ልትገቡ ትችላላችሁ። በስለት ተወግታችሁ ልትገቡ ትችላላችሁ። ይሄ የሚያሳየው ምንድነው? ኢንቫይሮንመንታችን ለአካላዊ ደህንነታችን ራሱን የቻለ አስተዋጽኦ እንደሚኖረው ነው። በስነ ልቦናም ደረጃ ቢሆን ለምሳሌ በጣም የወረደ አስተሳሰብ ባለበት አካባቢ የምትኖሩ ከሆነ ሁሌም የሚታያችሁ መጥፎ ነገር ነው። ጥሩ ነገር ማሰብ ላይ አእምሯችሁ እየዛለ እየደከመ ነው የሚሄድ ማለት ነው። ሌላኛው እንግዲህ ከራስ ጋር በተያያዘ ይሄ ሰልፍ ኬር የምንለው ራስን ከመንከባከብ ራስን ከመጠበቅ ጋር በተያያዘም ቢሆን የአካባቢያችን ሁኔታ ተጽዕኖ ያሳድራል። ምክንያቱም ራሳቸውን የሚጠብቁ ሰዎች በብዛት ባሉበት ኢንቫይሮንመንት ስትኖሩ እናንተም እነሱን እያያችሁ ፖዚቲቭ በሆነ ቅናት ውስጥ ትወድቁና ልክ እንደነሱ ራሳችሁን ለመጠበቅ ጥረት ታደርጋላችሁ። በተመሳሳይ ደግሞ ምንም ለራሱ ኬር በሌለው ኢንቫይሮንመንት ውስጥ ስትኖሩ ራሳችሁን እየዘነጋችሁ የዛን ማህበረሰብ ባህል እየተላበሳችሁ እያዳበራችሁ ትመጣላችሁ ማለት ነው። እንግዲህ ጠቅለል ሲደረግ የአካባቢ ተጽዕኖ በዋናነት 2 ነገሮችን አፌክት ያደርጋል። መጀመሪያው እንዴት ኦፕሬት እንደምናደርግ፣ እንዴት ሪአክት እንደምናደርግ፣ እንዴት አክሽን እንደምንወስድ ተጽዕኖ ያሳድራል። ይህም ማለት ስንሰራ በፖዚቲቭ ነው በኔጌቲቭ ነው፣ ስናስብ በፖዚቲቭ ነው በኔጌቲቭ ነው፣ ሪስፖንስ ስንሰጥ ለሰዎች በፖዚቲቭ ነው በኔጌቲቭ ነው። ከንግግራችን፣ ከኮሙኒኬሽናችን፣ ከአክታችን፣ ከተግባሮቻችን፣ ከልማዶቻችን የተነሳ የምናደርግበትን ወይ በተለየ ሁኔታ ይቀርጻል ማለት ነው ኢንቫይሮንመንት። ሁለተኛው ኢንቫይሮንመንት የሚቀርጸው የውሳኔ አቅማችን ነው። ጥሩ ኢንቫይሮንመንት ባለበት ሁኔታ ጥሩ ውሳኔዎችን እናሳልፋለን። የምናሳልፋቸው ውሳኔዎች የነጠሩ ውጤት የሚያመጡ ይሆናሉ። ደካማ የሆነ ኢንቫይሮንመንት ባለበት አካባቢ ከሆነ ደግሞ የምንወስናቸው ውሳኔዎች ደካማዎች፣ ከስኬት የሚያደናቅፉን፣ ወደኋላ የሚያስቀሩን ይሆናሉ ማለት። ስለዚህ ኢንቫይሮንመንታችን መምረጥ
ወሳኝ የሆነ ተጽዕኖ ይኖረዋል በአጠቃላይ ግለሰባዊ እድገታችን ላይ ማለት ነው። በጣም ጥሩ። እንግዲህ ወደ ሶስተኛውና የመጨረሻው ነጥብ ላይ ደርሰናል። ይሄ ምንድነው? እንግዲህ የአካባቢ ተጽዕኖን እንዴት አድርገን በመልካም መልኩ መጠቀም እንችላለን፣ ወይም ደግሞ በአካባቢ ተጽዕኖ ስር ህይወታችን እንዳይወድቅ እንዴት አድርገን ልንከላከል ወይም መፍትሄ ልናበጅ እንችላለን የሚለውን ነው የምናየው። መጀመሪያው ድንበር ማበጀት ነው። በቃ የለየለት ግልጽ የሆነ ወሰን ማበጀትና ለራሳችን ህይወት ኃላፊነት መውሰድ ነው። ወሰን ማበጀት ሲባል ቅድም ብያለሁ፣ የፒር ፕሬዠር የምንለው ወይም ደግሞ የአቻ ግፊት የምንለው ለመከላከል ለምሳሌ ጓደኞቻችን በእኛ ህይወት ላይ የሚኖራቸውን ጣልቃ ገብነት መገደብ መቻል አለብን፣ መወሰን መቻል አለብን። ኢንቫይሮንመንቱ የሚኖረውን ተጽዕኖ መገደብ መቻል አለብን። ለምሳሌ አንዳንድ ቦታ ላይ ዘመናዊ ትምህርት የማይደገፍባቸው ሁኔታዎች አሉ። ሞር ወደ ሃይማኖታዊ እነዚህ ወደ ባህሉ ያዘነበለ ኢንቫይሮንመንት ላይ መደበኛ ትምህርት አይደገፍም፣ ወይም ደግሞ ይሄ ዘመናዊ ትምህርት ማለት ነው። እሱ ጣልቃ የሚገባበትን በህይወታችን ተጽዕኖ እስካልቀነስና ከዚህ በኋላ የራሴን ህይወት በራሴ መወሰን አለብኝ ብለን እርምጃ ካልወሰድን በባህሉ ተጽዕኖ ስር እንወድቃለን። ስለዚህ ወሰን ማበጀት፣ ድንበር ማበጀት፣ ጎረቤቴ በእኔ ጉዳይ ላይ እስከምን ድረስ ነው ተጽዕኖ፣ አለቃዬ እስከምን ድረስ ነው በእኔ ህይወት ላይ የሚያገባው፣ የሥራ ባልደረቦቼ እስከምን ድረስ ያገባቸዋል፣ የትምህርት ቤት ጓደኞቼ እስከምን ድረስ ተጽዕኖ ይኖራቸዋል፣ የእነሱን ድርሻ መገደብ። ሌላኛው ይህንን ስናደርግ ምንድነው ለራስ ፍቅር ሊኖረን ይገባል፣ ወይም ደግሞ ይሄ ሰልፍ ላቭ የምንለው። ምክንያቱም አንዳንድ ሰዎች ብዙ ጊዜ በዚህ ተጽዕኖ ስር የሚወድቁ ለራሳቸው ከሚኖራቸው ደካማ አስተያየት ነው፣ ወይም ደግሞ ኔጌቲቭ የሆነ እይታ ነው። ስለዚህ ራሱን የማይወድ ሰው ብዙ ጊዜ የሰዎች ሀሳብ ፈጻሚ ነው የሚሆነው፣ ለራሱ ኃላፊነት አይወስድም። ለራስ ህይወትም ኃላፊነትን መውሰድ ወይም ሰልፍ ሪስፖንሲቢሊቲ የምንለው ይህንን ወሰንና ድንበር ለማበጀት ሁለተኛው ግብአት ይሆንናል ማለት ነው። ስለዚህ ለራሳችን ኃላፊነት እንወስዳለን። በህይወታችን ላይ ያለንን ቁጥጥርና ሌሎች እስከምን ድረስ ጣልቃ ሊገቡ እንደሚችሉ ገደብና ድንበር እናበጃለን ማለት ነው። ሁለተኛ የአካባቢን ተጽዕኖ ለመገደብ የእይታ ለውጥ ማድረግና ነገሮችን በንቃት መረዳት ነው። እንግዲህ አንዳንድ ጊዜ አካባቢ ተጽዕኖ የሚያደርግብን የኛ የግንዛቤ ጥረት ሲኖር ነው። ስለዚህ ነገሮችን አንደርስታንድ ስናደርግ ንቁ ግንዛቤ ሊኖረን ይገባል። ያ ነገር ምንድን፣ ለምሳሌ አንድ ሰው ጫት ቤት እንሂድ ወይም ደግሞ የሆነ ዊድ የሚጨስበት ቦታ እንሂድ ቢላችሁ ምንድነው እዛ መሄድ የሚያመጣው ተጽዕኖ ብላችሁ ራሳችሁን ሪማይንድ ማድረግ መቻል አለባችሁ። ያ ንቃት ይባላል። በንቃት ነገሮችን ኮንሺየስሊ መረዳት ወይም ይሄ ኮንሺየስ አንደርስታንዲንግ የሚባለው ማለት ነው። የእይታ ለውጥ ማድረግም ሲባል ነገሮችን ከተለያየ ፐርስፔክቲቭ መመልከት ማለት ነው። ለምሳሌ አንዳንዴ ጓደኞቻችን ሁሌም ለኛ ሐሳቢዎች ናቸው ብለን ልንደመድም እንችላለን። እሱ ግን ስህተት ነው። አብዛኛው ሰው ተጠልፎ የሚወድቀው ከጎኑ ባለ ሰው ነው። ጠላት ከሩቅ አይመጣም ነው የምንለው ዝም ብለን በዘልማዳዊ አነጋገር። እሱን ማድረግ የእይታ ለውጣችን ማስተካከል አንዳንድ ጊዜ ኔጌቲቭ የሆነ ኤንቫይሮንመንት ከጎናችን ሊኖር እንደሚችል መገመትም ይህንን የአካባቢን ተጽዕኖ ለመቀነስ ይረዳናል ማለት ነው። ሌሎችን ስናዳምጥ ግልጽነትን መፍጠር። ኦኬ ይሄ ሰው እንደዚህ ያለ ከምን አንፃር ነው? እሺ እዚህ አካባቢ ያለው ማህበረሰብ እንዲህ አይነት አስተሳሰብ የሚያራምደው ከምን ተነስቶ ነው ብለን ሩት ኮዙን መረዳት መቻል አለብን። ግልጽነትን መፍጠር፣ የሰው ከሰው ግንኙነታችን ማሻሻል ደግሞ ኢንተርፐርሰናል ኮሚኒኬሽን የምንለው ማለት ነው። ኢንተርፐርሰናል ኮሚኒኬሽናችንን ማሻሻል መቻል አለብን። ሰዎችን ሁሌም ምሽሽ የምንላቸው አይነት ከሆነ እንደ ሀያል ሊጭኑ ነው የሚሞክሩት፣ የራሳቸውን አስተሳሰብ ማለት ነው። በሌላ ጉዳይ ሳይሆን በአስተሳሰብ ደረጃ፣ በአመለካከት ደረጃ። ስለዚህ ምን ማድረግ አለብን? የሰው ከሰው ግንኙነታችንን ለማሻሻል እኛ ንቁ ሆነን መገኘት፣ ፐርስፔክቲቫችን፣ አተያያችን በተሻለ ሁኔታ መቃኘት ይኖርብናል ማለት ነው። ሶስተኛው የመፍትሄ ሀሳብ ለኢንቫይሮንመንት ተጽዕኖ አንዳንዴ ማስወገድ የማንችላቸው ጉዳዮች አሉ። ለምሳሌ ቤተሰብን መርጠን አንወለድም። ከሱሰኛ ቤተሰብ የተወለደ ህፃን ይሄ የእሱ ችግር አይደለም። ወይም ደግሞ ሌላ የስነ ባህሪ ችግር ያለባቸው ተደባዳቢዎች ሊሆኑ ይችላሉ። እንደዚህ አይነት ቤተሰብ የመፈጠር ተፈጥሯዊ ጉዳይ ስለሆነ ማሻሻል አንችልም። ይሄ ሲመጣ ግን ምን ማድረግ አለብን? እኛ ፐርሰናል ዲቨሎፕመንት የሚባለውን ነገር ትኩረት መስጠት መቻል አለብን። እንደዛ ስናደርግ ብቻ ነው የግል ስብዕናችንን በተለየ ሁኔታ ስንገነባ ብቻ ነው ከዛ አይነት ልንሸሸው የማንችለው ኢንቫይሮንመንት የሚመጣን ግፊት መቋቋም ወይም ተጽዕኖ መቋቋም የምንችለው። ይሄ ምንድነው? ለግል ስብዕና ግንባታ እድል ይሰጣል። እንዲህ አይነቱ አጋጣሚ ለምን ካልን ሁሌም ከነዛ አይነት ባህሪ ካላቸው ኢንቫይሮንመንቶች ጋር ከመላተምና ከመጋጨት ይልቅ ነገሮችን በተለየ እይታ በተለየ አይን በማየት የተለየ ፐርስፔክቲቭ የተለየ አንደርስታንዲንግ ፈጥረን ኦኬ ከዚህ ማህበር መለየት አለብን ብለን መወሰን መቻል አለብን።
እንዴት እንለያለን ስንል ራሳችንን ኖ ለማለት የሚያስችለን የራሳችንን ብቃት ሊያጎለብትልን የሚችል ኢንቫይሮንመንት ላይ በመዋል ከእንደዛ አይነት ሰዎች ጋር ጊዜ በማሳለፍ እንደዛ አይነት ቦታዎች በማዘውተር በቤተሰብ በማህበረሰብ የሚመጣብንን ግፊት መቀነስ እንችላለን ማለት ነው። ይሄ ሲባል አሁን ቤተሰብ ብቻ አይደለም። ትምህርት ቤት ላይ ለምሳሌ ትምህርት ቤት በየጊዜው መቀየር ላይጠበቅብን ይችላል። ትምህርት ቤት ላይ የሚኖርን ተጽዕኖ ከእንደዛ አይነት ጓደኞች በመራቅ በመሸሽ ልናመልጠው እንችላለን ማለት ነው። ሌላኛው አራተኛው እንግዲህ ዘመኑ ያፈራው ኢንቫይሮንመንት አለ። ምንድነው? ማህበራዊ ሚዲያ የሚባል ይሄ ማህበራዊ ሚዲያ ተጽዕኖ ቀላል አይደለም። በነገራችን ላይ አብረውን ከሚውሉ ከሚያመሹ ሰዎች አብረውን ከሚኖሩ ከቤተሰቦቻችን በላይ አሁን ሌላ ዓለም ላይ ያሉ ሰዎች የቅርብ ግንኙነት አለ። ለምን ብንል አብዛኛው ኑሯችን ስልካችን ላይ ወይም ፒሲያችን ላይ ወይም ሳምዌር ነው። ለምሳሌ በቴሌቪዥንም ቤት የሚውሉ እናቶች ሊያዩ ይችላሉ፣ ወይም ሰዎች ማለት ነው። ስለዚህ ማህበራዊ ሚዲያ ያለው ተጽዕኖ ቀላል አይደለም። ለዚህ ዋናውና ትልቁ ቁም ነገር ለመከላከል ሊረዳን የሚችል አጠቃቀማችን ኮንሺየስ ማድረግ ነው፣ ንቁ ማድረግ። መርጠን ነው ማየት ያለብን እንጂ እሱ እንደመረጠ በፌስቡክ በኢንስታግራም የመጣው ሁሉ ስክሮል የምናደርገው ሁሉ አእምሯችን ኮንትሮል ማድረግ የለበትም። ስለዚህ መፍትሄው የነቃ አጠቃቀም ነው። እንግዲህ እንደሚታወቀው ማህበራዊ ሚዲያ ወይም አሁን የመጡ ቴክኖሎጂዎች ቦት ሳይድስ ሻርፕን የሆኑ ናቸው፣ በሁለቱም በኩል የተሳሉ ማለት ነው። ስለዚህ እንደዚህ ዝም ብለን የምትጨብጥ ከሆነ እጅን ነው ቆርጦ የሚጥልህ፣ ማንነትን ነው የሚያነካክተው። ስለዚህ ምን ማድረግ አለብን? እንደዚህ አይነት ነገሮች ስንጠቀም መርጠን ኮንሺየስሊ እኔ ፐርሰናል ዲቨሎፕመንት ላይ ማንበብ እፈልጋለሁ፣ ማዳመጥ እፈልጋለሁ ብለን እንጂ ዝም ብለን ብድግ ብለን ሄደን ያንን የምናዳምጥ አይነት ከሆነ ቀስ በቀስ እየተሳብን በዛ ውስጥ ነው የምንሄድ። እንደውም አንዳንድ ሎው ኦፍ አትራክሽን ላይ የሚያምኑ ሰዎች ምን ይላሉ? ብዙ አርቲስቶች በትዳራቸው ውጤታማ የማይሆኑት በዛ ልምምድ ውስጥ ሲቆዩ በድራማ መልኩ በሙዚቃ መልኩ የሚሉትን ነገር ወደ ህይወታቸው ስለሚስቡት ነው ብለው ያምናሉ። ምናልባት ይሄ ትክክል ነው አይደለም፣ ሌላ ሳይንሳዊ ጀስቲፊኬሽን የሚጠይቅ ነገር ነው። እንደ አጠቃላይ ግን የምናየው እና የምንሰማው ነገር ቀን ተቀን በአእምሯችን በራሳችን ህሊና ላይ የሚኖረው ተጽዕኖ ቀላል ስላልሆነ ይህንን መምረጥ ያስፈልጋል። እንግዲህ መፍትሄው የግል ኃላፊነትን መውሰድ ነው። ብዙ ጊዜ እንዲያውም ኃላፊነት የማይሰማቸው ሰዎች እጅ ማህበራዊ ሚዲያ ስለገባ ማህበራዊ ሚዲያ ላይ ትንሹም ትልቁም እኩል የመጻፍ ነፃነት ስላገኘ የዘረኝነቱ የሐሳብ ግጭቱ ብዙ ፖለቲካውም ኢኮኖሚውም ላይ ተጽዕኖ እያሳደረ ባህሉ ላይ ማህበራዊ እሴቱ ላይ የመሸርሸር አደጋ እያመጣ ይገኛል ማለት። ስለዚህ ማህበራዊ ሚዲያ አጠቃቀማችንን በግል ኃላፊነትን በተሞላበት መንገድ ለኛ በሚጠቅም ሁኔታ መገንባትና በዛ መልኩ መጠቀም የአካባቢ ተጽዕኖ ሊቀንስባቸው ከምንችላቸው መንገዶች ሌላኛውና አራተኛው ነው ማለት ነው። እንግዲህ ይህንን ጠቅለል ለማድረግ ዛሬ ይህንን የአካባቢ ተጽዕኖ የተመለከተ ቪዲዮ ያዘጋጀሁበት ሁኔታ ወይም ምክንያቴ ብዙ ሰዎች በአካባቢያቸው ተጽዕኖ ምክንያት ህይወታቸው ተበላሽቶ ስለምናይ ነው በአካባቢያችን። ይህንን ደግሞ አብዛኛው ሰው ንቃተ ህሊናውም ስለሌለው ወይም ደግሞ አብዛኛው ሰው አንደርስታንድ ስለማያደርገው አዋዋሉን ስለማይገነዘብ እነማን ናቸው በህይወቴ ላይ ጣልቃ የገቡት ብሎ እነዛን ሰዎች ቆጥሮ እነዛን ፋክተሮች ቆጥሮ ለማሰብ ጊዜ ስለማይወስድ ነው። ህይወታችን ይህንን ተጽዕኖ የግል ኃላፊነት በመውሰድ ንቁ የሆነ የውሳኔ ሐሳብና ግልጽ ገደቦችን በማስቀመጥ በአካባቢ ተጽዕኖ ስር ስንኖር ከሚቀንሰው ነገር መግቢያ አካባቢ እንደጠቀስኩት የመፈጸም አቅም ነው። ኃይላችን ጉልበታችን ይበዘብዘዋል፣ በራስ መተማመናችን ይሸረሸራል። ስለዚህ በራስ መተማመናችንን በማጎልበት የተግባቦት ክህሎታችንና የሰው ከሰው ግንኙነታችንን በማሻሻል ኢሞሽናችን ኮንትሮል በማድረግ እንዲሁም ማህበራዊ ሚዲያን በንቁ መረጣ በመጠቀም ህይወታችንን ከአካባቢ ተጽዕኖ በተወሰነ መልኩም ቢሆን ነፃ ማድረግ እንችላለን ማለት ነው። ለዛሬ ያስኩላችሁ ይህንን ይመስል ነበር። ይህንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ በህይወታችሁ ላይ ተግባራዊ በማድረግ ህይወታችሁን ለተሻለ ዓላማ በማንቃትና ለተሻለ ዓላማ በማሰለፍ እንደምትጠቀሙበት ተስፋ አድርጋለሁ። ለአብራሪ ሚዲያ አዲስ የሆናችሁ ደግሞ አብራሪ ሚዲያን ሰብስክራይብ በማድረግ ደግፉ። እንዲሁም በተከታታይ በፐርሰናል ዲቨሎፕመንት ላይ ያተኮሩ ቁም ነገር አዘል ቪዲዮዎችን ስለቅ በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቱን ተጫኑ። በሌላ ቪዲዮ እስከምንገናኝ ድረስ ባይ